ለመንኩ ጸለይኩ ጸሎቴ አልተሰማም ብላችሁ ተስፋ እንዳትቆርጡ ጌታችን ኢየሱስ ክርስቶስ ራሱ የነገረን ትምህርት ነበርና ዛሬ ቃል የገባውላችሁ ከመዝሙረ ዳዊት በተለይ ለእንድ ጊዜ የምትጸለይ ጸሎት አለችና እሷን ጸሎት ነግራችኋለሁ። እቺን ጸሎት በተቻለ ሰው ቶሎ አንድ ነገር እንዲሳካለት እንዲፈጸምለት ሲፈልግ ሁሉ ጸሎት ያደርጋል። እቺን ደግሞ 7 ጊዜ እንዲደግማት ነግራችኋለሁ። መዝሙር 69 አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን። ነፍሴን የሚሿት ይፈሩ ይጎሳቆሉም፣ ክፉንም የሚመክሩብኝ ወደ ኋላቸው ይመለሱ ይፈሩም። እሰይ እሰይ የሚሉኝ አፍረው ወዲያው ወደ ኋላቸው ይመለሱ። አቤቱ የሚሹ ሁሉ በአንተ ሐሴት ያድርጉ ደስ የሚበላቸው። ሁልጊዜ ማዳንህን የሚወዱ ዘወትር እግዚአብሔር ታላቅ ነው ይበሉ። እኔ ድሃና ምስኪን ነኝ፣ እግዚአብሔርም ይረዳኛል። ረዳቴ መጠጊያዬም አንተ ነህ፣ አቤቱ አምላኬ አትዘግይ። እነዚህ ናቸው። ስለዚህ ቶሎ ነገሮች እንዲሳኩላችሁ ስትፈልጉ ይሄን ጸሎት ታደርጋላችሁ ሁልጊዜ። እግዚአብሔር ደግሞ ሁሉን ነገር ያደርግላችኋል፣ ይፈጽምላችኋል። ከጠቀማችሁ ለሌላ ሰው እንዲጠቀም ተባካችሁ ላይክ እና ሼር አድርጋችሁ አዳርሱ። በተረፈ የዳዊት አምላክ የቅዱሳን አምላክ ዳዊትን ከክፉ ነገር የሰወረ እናንተንም ከክፉ ይሰውራችሁ። እግዚአብሔር ከመከራ የሚያወጣ አምላክ ከሚያስፈራ ነገር ያውጣችሁ።